የተወደዳችሁ ወንድሞችና እህቶች የጌታ ጸጋ ብዝት ይበልላችሁ። ይህ ቪዲዮ የሚደርሳችሁ ሁሉ ፎሎ፣ ኮፒ ሊንክ፣ ሪፖስት፣ ሰንድ እያደረጋችሁ ለ10 ሰዎች እንድታደርሱ በጌታ ፍቅር እጠይቃችኋለሁ። ኮሜንት ላይ ገብታችሁ ኢየሱስ ስለ መከራ ተቀብሏል፣ ሞቷል፣ ከሞትም ተነስቷል እያላችሁ እንድትጽፉ በጌታ ፍቅር እጠይቃችኋለሁ። ዛሬ ወሳኝ የሆነ ከትንሣኤ ጋር በተገናኘ ከመጽሐፍ ቅዱስ ጥቂት መረጃዎችን ለማቅረብ በፊት ለፊታችሁ ተገኝቻለሁ። ክብር ለኢየሱስ ክርስቶስ ይሁን። መጽሐፍ ቅዱስ ኢየሱስ ክርስቶስ መከራ እንደሚቀበል፣ ለሰው ልጆች ሲል እንደሚሞት፣ ከሞትም እንደሚነሳ በተብራራ መልኩ ይነግረናል፣ ያስተምረናል። ክብር ለእግዚአብሔር ይሁን። ማቴዎስ 27 እና 28፣ ማርቆስ 15 እና 16፣ ሉቃስ 23 እና 24፣ ዮሐንስ 19 እና 20 ኢየሱስ ክርስቶስ ለሰው ልጆች የመዳን ስራ የሰራበትን ሁኔታ የሚገልጽ የመጽሐፍ ቅዱስ ክፍል ነው። የአይሁድ መሪዎችና የካህናት አለቆች ኢየሱስን የከሰሱበት ብዙ ቢሆንም ሶስቱን ላሳያችሁ እወዳለሁ። የመጀመሪያው ኢየሱስ የእግዚአብሔር ልጅ ነኝ ብሏል ብሎ ነው የከሰሱት። በሁለተኛ ደረጃ ኢየሱስ ንጉሥ ነኝ ብሏል ብሎ ነው የከሰሱት። በሶስተኛ ደረጃ ቤተ መቅደስን በ3 ቀን አፍርሼ እንደገና እሰራዋለሁ ብሏል ብሎ ነው የከሰሱት። ኢየሱስን በሚከሱበት ጊዜ የእስራኤል ሕዝብ ነበረ፣ ሄሮድስ ነበረ፣ ጲላጦስ ነበረ፣ እንደዚሁም የኢየሱስ ክርስቶስ ተከታይ የነበሩ ደቀ መዛሙርቶች ነበሩ። ኢየሱስ ክርስቶስ ለሰው ልጆች መከራ እንደሚቀበል ከኢየሱስ በፊት የነበሩ ነቢያቶች ተናግሯል። መጽሐፍት ሁሉ ስለ እኔ ይናገራሉ ስለሚል ከብዙ በጥቂቱ ትንቢተ ኢሳይያስ መጽሐፍ ምዕራፍ 53 ላይ ከኢየሱስ በፊት የነበሩ ኢየሱስ መጥቶ የሚያደርጋቸውን ነገሮችን ተናገሩ። ሁለተኛ፣ ኢየሱስ ክርስቶስ ራሱ ለሰው ልጅ መከራ እንደሚቀበል፣ እንደሚሞት፣ ከሞትም እንደሚነሳ ማቴዎስ 16 ላይ እናገኛለን። እንደዚሁም ዮሐንስ ወንጌል መጽሐፍ ምዕራፍ 20 ከቁጥር 19 እስከ 27 ድረስ ያለውን እናገኛለን። ሶስተኛ፣ የሰማይ ቅዱሳን መላእክቶች ከሰው ልጆች ቀድሞ የተፈጠሩ በኃይልም በእውቀትም ከሰዎች የሚበልጡ ሆኖ ሳሉ ኢየሱስ ክርስቶስ ከሞት እንደተነሳ ወደ ሰማይ ሲያርግ እንዳያችሁት እንዲሁ ተመልሶ ይመጣል በማለት ትንሣኤውን መስክረዋል። ክብር ለጌታ ለኢየሱስ ይሁን። አራተኛው፣ የዓይን ምስክር የሆኑ ኢየሱስ ክርስቶስ ከሞት እንደተነሳ ዮሐንስ ወንጌል መጽሐፍ ምዕራፍ 20 ከቁጥር 1 እስከ 37፣ እንደዚሁም ሉቃስ 24 ከ36 እስከ 49 ድረስ ያለው ላይ ተናግሯል። እንግዲህ በአራት መልኩ ነው ያየነው። ከኢየሱስ በፊት የነበሩ ኢየሱስ መከራ እንደሚቀበል፣ እንደሚሞት፣ እንደሚነሳ ተናግሯሉ። ሁለተኛ፣ ኢየሱስ ክርስቶስ ራሱ መከራ እንደሚቀበል፣ እንደሚሞት፣ እንደሚነሳ መስክሯል። ሶስተኛ፣ ቅዱሳን የሰማይ መላእክቶች ኢየሱስ ክርስቶስ ከሞት እንደተነሳ መስክረዋል። አራተኛ፣ የዓይን ምስክር የሆኑ የሰው ልጆች ኢየሱስ ክርስቶስ እንደተነሳ መስክረዋል። እንግዲህ አራት ምስክርነት ከኢየሱስ በፊት የነበሩ ነቢያት፣
ኢየሱስ ራሱ፣ ቅዱሳን የሰማይ መላእክቶች፣ እንደዚሁም የሰው ልጆች ስለ ኢየሱስ መስክረዋል። ታዲያ ይህም መልእክት በኢትዮጵያና በዓለም ዙሪያ ላሉ ሙስሊሞች እንድታደርሱ የፈለግኩበት ምክንያት ሙስሊም ወገኖቻችን እኛን ክርስቲያኖችን ስህተት ጎዳና ላይ እንዳለን ሊነግሩ ሲፈልጉ አልሰቀሉትም፣ አልገደሉትም የሚል ትምህርት አምጥተዋል። ይህ ትምህርትም ሱረቱል አራት 157 እስከ 158 ድረስ ይገኛል። እንግዲህ ኢየሱስ ሲሰቀል የእስራኤል ሕዝብ ነበረ። ፈራጆቹ ሄሮድስና ጲላጦስ ናቸው። የኢየሱስ ክርስቶስ ተከታይ ደቀ መዛሙርት አብሮታሉ። ከኢየሱስ በፊት የነበሩ ነቢያቶች ከመሰከሩ፣ ኢየሱስ ራሱ ከመሰከረ፣ ቅዱሳን የሰማይ መላእክቶች ሲወለድም አሁን የሰው ልጅን የመዳን ስራ ሲጨርስም የኢየሱስን ሁኔታ በጥብቅ እየተከታተሉ እንደዚሁ የተከተሉ 3 ዓመት ተኩል ሁሉ ነገር ትተው የተከተሉ ደቀ መዛሙርት የኢየሱስ ተከታዮች ስለ ኢየሱስ መከራ መቀበል፣ ሞትና ትንሣኤ የሰው ልጅን የማዳን ስራ አካል እንደሆነ ከገለጹ ሙስሊሞች ከሐዋርያቶች ከ600 ዓመት በኋላ የመጡ መሐመድና እስልምና እንደዚሁም ቁርአን ለመጽሐፍ ቅዱስ ያለው የተዛባ አስተሳሰብና ቁርአንም ሆነ መሐመድ በሐሳቡ መጽሐፍ ቅዱስንና ክርስቲያኖችን ለማጥላላት ካለው ሐሳብ የመነጨ ነው ብዬ አስባለሁ። ቀድሞ ክርስትና ነበር፣ ቀድሞ መጽሐፍ ቅዱስ ነበር፣ ቀድሞ ሐዋርያቶች ናቸው ከእስልምና። ስለዚህ ሙስሊም ወንድሞቻችን በዚህ ዙሪያ የትኛም ጥያቄ ካለ ኮሜንት ላይ ማስቀመጥ ትችላላችሁ። ክርስቲያን ወገኖች ደግሞ ወንድሞች ኮሜንታችሁን እፈልጋለሁ፣ ጸሎታችሁን እፈልጋለሁ፣ እንድታበረታቱኝ እፈልጋለሁ፣ ከጎኔ እንድትቆሙ እፈልጋለሁ። ለብዙ ሙስሊም ወገኖቻችን እንድታደርሱ በጌታ ፍቅር ይህን ቪዲዮ ሻይ እየጠጣችሁ ቡና እየጠጣችሁ በውይይት ሰዓታችሁ በተረጋጋ መልኩ የተወደዱ ወገኖቻችን ሙስሊሞችን እንድታሳዩ። ሰው በኢየሱስ ክርስቶስ ካላመነ የዘላለም ሲኦል ይጠብቀዋል። ሰው በክርስቶስ ኢየሱስ ጌትነትና አምላክነት ሲያምን ኢየሱስ ክርስቶስ ለኔ ሲል መከራ ተቀብሏል፣ ለኔ ሲል ሞቷል፣ ለኔ ሲል ተነስቷል፣ በኢየሱስ ትንሣኤ መንፈሳዊ በረከት እካፈላለሁ ሰው ካለ የዘላለም ሕይወት ያገኛል። መጽሐፍ ቅዱስ ሮሜ 10 ላይ እንደሚናገር ሰው በልቡ አምኖ በአፉ መስክሮ ይድናል እንደሚል ወደ ሰማይ ስንሄድ ብዙ ሰዎችን ይዘን እንድንሄድ ጴንጤዎች እንድትበረታቱ፣ እንድትተጉ፣ እንድትጸልዩልኝ፣ ለሙስሊሞችን እንድታደርሱ፣ ወንጌል እንድትሰሩ በጌታ ፍቅር ጠይቃችኋለሁ። በሌላ ቪዲዮ እስክንገናኝ ድረስ የጌታ ጸጋ ሰላም ብዝት ይበልላችሁ።